ለምሳሌ ሙስሊሞች ለምሳሌ ንጽህናት ማለት ያው የሃይማኖት ያው ግማሹ እንትን ነው። ግን እዚህ ጋር ምን ይላል? ለምሳሌ ቅቤ ውስጥ አይጥ ብትሞት አይጡን አውጥታችሁ ቅቤውን ተጠቀሙ ምናምን ይላል። ለምሳሌ አንደኛ ይሄውን ታስረዳለህ። እሺ ላጣለሽ ችግር የለም። ቡኻሪ ስንት ላይ ነው ያልከው? ምን አልከኝ? ቡኻሪ ስንት ላይ ነው? 235 235 235 ቡኻሪ ምድረስ እኔ ምስቀው ለምንድነው ልንገራቸው? ወላሂ ባልሆነ መንገድ ስለሚነግራቸው ነው። ባልሆነ መንገድ ስለሚነግራቸው ነው። 235 ችግር የለም። ምን ይላል እንግዲህ እንዳነሳው የሆነ ቅቤ ነገር ብለን እንውሰደው። حدثنا إسماعيل قال حدثني مالك بن شهاب عن عبيد الله بن عبد الله عن ابن عباس عن ميمونة أن رسول الله صلى الله عليه وسلم سئل نبياتنا صلى الله عليه وسلم تطيقوا عن فأرة سلأيت سقطت في سمه بهنا قبي لا يودك هونس بمن نوسر فقال عندها ألقوها እርሷን ጣሏት። ከዚያስ ምንድነው ያለው? ቀደም ለእርሷ የነገሩት ምናልባት ለልጁ እርሷን አውጥታችሁ ጣሉና ተጠቀሙት ነው ያሉት ነው ያለው። ሰምታችሁ ከሆነ ማለት ነው። እንደዛ ላሉም ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ተመልከቱ። አልቁሃ እርሷን ጣሏት፣ ወማ ሐውለሃ በእርሷ አክባቢያ ያለውንም ጣሉት አሉ። አያችሁ አይደል? ወደቀች የሆነ ትልቅ እንትን ላይ ያንን ቅቤ እርሷ ያለችበትንና በእርሷ አካባቢ ያለውን እንደዚህ ቀርጸህ አውጣና ጣለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሷ ያልደረሰችበት አካባቢ ንጹህ ካለ ደግሞ ያንን ብሉት ተጠቀሙ አሉ። ገብቷችኋል አይደል? ከፈለገ ያን ሰውዬ አይ እኔ ሁሉንም አልፈልግም ብሎ ቢጥልስ መብቱ ነው ይችላል፣ መብት ነው ይችላል። ነገር ግን ከፈለገ ይሄ ሰው እርሷን ይጣላት፣ ልክ እንዲሁ እርሷ ያለችበትንም አካባቢ ጣሉት ብለው ተናግረዋል። ያው እርሷንም ጣላት፣ በእርሷ አቅራቢያ አካባቢ ያለውንም ጣሉ ይላል። እንግሊዝኛ ትችላለህ? አንሶኪያ አረበኛ አልችልም። እንግሊዝኛ ቢሆን በጣም አሪፍ ነው። አብሽር ያውና ያው አንብቦ ችግር የለውም። ምናልባት እንግሊዝኛ ኦኬ Allah messenger was asked regard guy cooking butter. In whose mouth had failing, he said, take out the mouth and throw away the guy around it, and also use the rest one. ዩዝ ዘ ሬስት ዋን እንትና አይዟ የተቀመጠችበትን ቦታ አውጥታችሁ ጥላችሁ ለምሳሌ የቀረውንም ተጠቀሙ ምናምን ይላል። ለምሳሌ አይጥ ቅቤ ውስጥ ብትሞት ያው እንትን የተለያዩ ብዙ አይነት መርዝ አለው። እሷ እንትን ከሞተች በኋላ ያው ቅቤ ውስጥ ግን እሷ የሞተች ብቻ አውጥታችሁ ጥላችሁ ሌላውን ተጠቀሙ ማለት እንትን ትንሽ ስህተት የለውም ወይ? አይደለም። አሁን እዚህ ጋር ምርጫ ነው። በመጀመሪያ ግዴታ አይደለም። እሺ በቀደም መጀመሪያ ሳብራራለህም ብያለሁ። አይ ሁሉንም አልፈልግም ካለ ሰውዬው ሁሉንም መጣል ይችላል፣ መብትህ ነው። ገብቶሃል አይደል? ይቺ አይጥ ወዳ ወደቀች ለምሳሌ። ከዚያ በኋላ ከፈለክ አንተ እርሷን ትጥልና በእርሷ የወደቀችበትን አካባቢ ደግሞ ዝቀህ ታወጣና ትጥለዋለህ። ዘቅ አድርገህ ጣለው። ያለቀችበት አካባቢ መጠቀም እፈልጋለሁ ካለ ሰውዬ መጠቀም እንደሚችል ለመግለጽ ነው። አይ እኔ ሁሉንም አልጠቀምም ካልክ የሚያስገድድህ የለም። የግዴታ ተጠቀም አላለም ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ምርጫና ፈቃድ ነው። አይ እኔ አልፈልግም ይሄን ነገር ካልክ ሁሉንም መድፋት ትችላለህ። ስለዚህ ያው እሱም ብንበላም ችግር የለውም። አዎ እሷ ያልነካችበት ቦታ ንጹህ እስከሆነ ድረስ ልክ ሌላ ንጹህ ነገር እንደመብላት ማለት ነው። የተለየ ነገር የለም። የነካችበትን ቦታ አትብሉት፣ ጣሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ በጣም አሪፍ ነው። ስለዚህ እንትን ቅድም ልጁ የጠየቀ ነበር አንድ ጥያቄ። ያው እንትን ለምሳሌ ኢየሱስ ክርስቶስ በሰውነቱ መለኮት ተገልጦ ይኖራል። ለምሳሌ እንደዚህ ይላል ኢየሱስ ክርስቶስ ቅድም የሻሪያ ለምን በኢየሱስ ክርስቶስ ማትይዙም? ከነቢያቶች ያው ትልቁ ነብይ ኢየሱስ ክርስቶስ ነው። ለምን በሱ ስም አትይዙም ስለው እንትን ለምሳሌ እንትን ቆላሲያስ ምዕራፍ 2 ቁጥር 9 ላይ በሰውነቱ እንትን ተገልጦ ይኖራል። ለምሳሌ መለኮቱ በሰውነቱ ላይ ተገልጦ ይኖራል ይላል በኢየሱስ ክርስቶስ። ለምሳሌ ሙሐመድ ላይ መለኮት ተገልጦ ይኖራል። መለኮት ተገልጦ ይኖራል ማለት ነው ትርጉሙ ያው እንትን ከአብ
የተቀበለው ነው ኃይል ማለት ነው። ለምሳሌ በጣም ጥሩ አየህ፣ ከአምላክ የተቀበሉት ኃይል አለ ወይ? ነብዩ ሰለላሁ ዐለይሂ ወሰለም አዎ አለ። በዚያ በኃይላቸው በተቀበሉት ኃይል ተአምራትን ያደርጋሉ። ኢየሱስ ክርስቶስ ምን እንደነበር ሲሰራ የነበረው በሱ የተገለጠው ኃይል ምን እንደሆነ ሲገልጽ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን አለ? አዩሃ الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده አለ። እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ ማለት አምላክ በእርሱ በኩል ለእናንተ ባደረገው ድንቅና ተአምር ለእናንተ የተገለጠ ሰው ነበር አለ። አያችሁ አይደለ? አምላክ በማን በኩል? በኢየሱስ በኩል አምላክ ነው ሲያደርግለት የነበረው ያ ሁሉ ስራ ኃይል ምናምን የአምላክ ስራ ነበር አለ። በእርሱ በኩል አደረገ፣ በኢየሱስ ክርስቶስ በኩል አለ። ምን ተአምራትና ድንቅ ኃይል ሁሉን ነገር አምላክ ነበር ሲያደርግ የነበረው አለ። አየህ ታዲያ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አድርጓል ወይ? አዎ ቅድም ስገልጽላቸው የነበሩ ኃይሎች መለኮታዊ ኃይሎች ናቸው፣ የእርሳቸው ስራ አይደሉም። ጨረቃን ነቢዩ ሙሐመድ ከፍለው ነው ወይ በራሳቸው? በፍጹም አልከፈሉም። ማን ያን የሚያደርገው? አላህ ሱብሓነሁ ወተዓላ ነው። ወማ ረመይተ ኢዝ ረመይተ ወላኪነ አላህ ረማ፣ በምትወረውር ጊዜ አንተ አልወረወርክም፣ ነገር ግን አላህ ወረወረ ይላል። ያን ስራ ድንቅ ስራ ሲሰራላቸው የነበረው አምላክ ነው። ሙሴ ያቺ ብትሩ ባህርን ትከፍላለች ብላችሁ ታስባላችሁ? በፍጹም አትከፍልም። አምላክ ነው ያን ነገር ሲያደርግለት የነበረው። ሙሳንም በብትሩ ምታው አልኩት ይላል አላህ። ወዲያው እኔም አሳለፍኳቸው በባህሩ ይላል አላህ። ስራውን ሲሰራ የነበረው ያ አምላክ ነው። በመሲሁ በኩል ሙታንን ሲያስነሳ የነበረው ሁሉን ነገር ሲያደርግ የነበረው ያ አንዱ አምላክ ነው። መለኮታዊ ኃይል በእነርሱ ላይ ተገልጧል ማለት የሚያደርጓቸውን ድንቅ ተአምራት አስመልክቶ ያንን በነብዩ ሰለላሁ ዐለይሂ ወሰለም ላይ ተገልጧል ወይ? አዎ አምላክ በእርሳቸው በኩል በርካታ ታላላቅ ድንቅ ተአምራቶችን በማድረግ መለኮታዊ ኃይሉን በእርሳቸው ላይ ገልጧል። እሺ ስለዚህ በዚህ ጉዳይ ኢየሱስ ክርስቶስ ሲመጣ መጀመሪያ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ ሲል ለምሳሌ መጀመሪያም አብ ዘንድ ስለነበረ ነው ወደ ላይ የመጣው። ለምሳሌ ሙሐመድ አባትም እናትም ለምሳሌ እንደኛም አይ ቲንክ ያው ወንድና በሴት ፍቃድ ነው የተወለደው። አይ ቲንክ ግን ኢየሱስ ክርስቶስ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ ያለው እሱንም እንዴት ታያለ? ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይም ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባው ነገር አልቆጠረውም እና ይናይል ይናገራል። እሱንም ደግሞ መላኩን ለመግለጽ ነው። እሺ ከአብ ወጥቼ መጥቻለሁ ሲል ጊዜ ወጣው ከማን ነው ብለን ስናይ ኢየሱስ ክርስቶስ ከድንግል ማርያም ማህፀን ነው የወጣው። ልክ ሁላችንም እኔም ከድንግል ማርያም ሳይሆን መጀመሪያም ያው ከአብ ወጥቼ ወደ ላይ መጥቻለሁ ያለው እዚያው ላይ ያወዶ ይነግራል። ወገናችን አዘካዩ መላኩን ለመግለጽ ነው። እሱ ከአብ ዘንድ የተላከ መሆኑን ለመግለጽ ነው። ከአብ ወጥቼ መጥቻለሁ ሲል ከአብ ልቅ ብሎ የመጣ ማለት አይደለም። ከአምላክ ዘንድ አብ እንደላከው እርሱም የላከኝም ስለ እኔ መስክሯል ይላል አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ስለ እኔም የላከኝ እርሱ መስክሯል ይላል። አብ እውነተኛ ስለዚህ እሱንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ጨምር ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ማቀማትን እንደሚገባው ነገር አልቆጠረውም። ያው ያለ ሲናገር የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ስላልፈለጋ ነው ያው ከአብ ወጥቶ ወደ ዓለም የመጣው እኛን ለማዳን። ያው በአንድ ሰው ኃጢአት ለምሳሌ እንትን ቆሮንቶስ አይ ቲንክ 15:21 ነው አንደኛ ቆሮንቶስ በአንድ ሰው ሞት በመጣ ደግሞ በአንድ ሰውም የዘላለም ሕይወት መጣ። ለምሳሌ በአዳም ምክንያት ሞት በመጣ ጊዜ ደግሞ በኢየሱስ ክርስቶስ የዘላለም ሕይወትን አገኘን ያለ ይናገራል። አንደኛ ቆሮንቶስ 15:21 ላይ የዘላለማዊ ሕይወት ይገኛል ወይ በኢየሱስ ክርስቶስ ይላል ወይ መጽሐፍ ቅዱስ? አዎ ይላል። ያ ማለት ግን ምን ማለት ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደተናገረው አባት ሆይ አለ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛ ይሁን ከአምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየህ የዘላለማዊ ሕይወት የሚገኘው በዚህ ትምህርት ይህን ትምህርት በማወቅ እንደሆነ ተናግሯል። እውነተኛ የሆነ አምላክ አለ። ኢየሱስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው ብሎ የሚያምን ሰው የዘላለማዊ ሕይወት ያገኛል። እሱ ነው የዘላለማዊ ሕይወት ማለት። ይህን ራሱ ነው የተናገረው። ስለዚህ ኢየሱስ ክርስቶስ ነው የዘላለማዊ ሕይወት ወይስ አብ ነው? የዘላለማዊ ሕይወት የሚገኘው ያ አብ እንደ መጽሐፍ ተምሮ አንድና ብቸኛ እውነተኛ አምላክ ነው ብለህ በማመንና ክርስቶስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው ብለህ በማመን ይሄን የዘላለማዊ ሕይወት ያስገኛል። ይሄን የሚናገረው ራሱ ኢየሱስ ክርስቶስ ነው። ስለዚህ አሁንም ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ የሚለውስ
እሱ ደግሞ ኢየሱስ ክርስቶስ ጌታ ማለት አለቃ ነው ለህዝቡ። አለቅነት ነው፣ ሹመት ነው እንጂ መለኮታዊ የክርስቶስ ጌትነት የተሰጠው ጌትነት ነው፣ በመሰጠት ያገኘው ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን በእስራኤል ላይ ጌታ አደረገው ይላል። ተደርጎ ነው፣ በመደረግ አይገኝም። መለኮታዊ ጌትነት በመደረግ አይገኝም። አይደል? ባህሪ ነውና ያ አምላክ ራሱ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አይደል? ስለዚህ የክርስቶስ ጌትነት ምንድን ነው ብለን ስናይ በመደረግ ያገኘው ጌትነት ነው። ታዲያ ከኢየሱስ ክርስቶስ በፊት እግዚአብሔር ጌታ ያደረገው አካል አለ ወይ ከተባለ፣ አዎ በርካቶችን ጌታ አድርጓቸዋል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 እንደዚህ ይላል። ለምሳሌ ምንም አይነት እዛም ቆሮንቶስ ላይ አንድ አካባቢ ምንም አይነት ብዙ አማልክትና ጌታ የተባሉት ብዙ ቢኖርም ለእኛ ግን ያው አንድ አምላክ አብ አለን፣ ለእኛው ደግሞ እንዲሁም አንድ ጌታ ኢየሱስ ክርስቶስ አለን እያለ ይናገራል። አንድ ጌታ በጣም አንድ አምላክ ማን ነው አለ? አብ አለን፣ ለእኛ ደግሞ በነገር ሁሉ አንድ ጌታ ኢየሱስ ክርስቶስ አለን። አዎ ለእኛ ብሎ ተናገረ። ይህ አይደለ ኢየሱስ ክርስቶስ እንደተላከለት ለአዲስ ኪዳን ትውልድ ምን ነበር? እርሱ ጌታ ማለት አለቃቸው ነበር፣ መሪያቸው ነበር። ያ የተደረገ ጌትነት እንደሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን በእስራኤል ላይ ጌታ አደረገው ይላል። አይደለ? ተደርጎ ነው። መለኮታዊ ጌትነት ቢሆን ኖሮ በመደረግ አይገኝም። አብ ጌታ ተደረገ የሚል መጽሐፍ ቅዱስ ላይ ታገኛላችሁ? በፍጹም አታገኙም። እንዳውም ኢየሱስ ክርስቶስ ተደረገ የሚል ነው ታገኙት። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ይህ ነው። ስለዚህ ኦኬ ዮሐንስ ራእይ ለምሳሌ ዮሐንስ ራእይ ምዕራፍ 21 ቁጥር 7 ላይ ቲንክ ያው ድል የሚነሳ ይህን ይወርሳል እርሱም አምላክም ይሆናል። ለምሳሌ አምላክም ይሆናል እያለ ይናገራል። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ የለም። ይሄ ወገናችን እሺ ዮሐንስ ራእይም ላይ ከሄድን አምላክ እንዳለው ነው ያስተማረው። በሌሎችም ወንጌላቶች ላይ አምላክ እንዳለው ነው ያስተማረው ራሱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባላል።